ወደ ሳብሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አሁን ምን እናያለን? የቦምቦሊኖ ማለት ነው፣ የዶናት ማለት ነው። አሁን እዚህ ጋር ወተት፣ እርሾ፣ እንቁላል፣ ቫኒላ፣ ስኳር ትልቁ አንድ ማንኪያ፣ ያው ዶናት ስለሆነ ነው ማለት ነው ትንሽ። ከዛ አሁን ምን እናደርጋለን? እንመታዋለን ማለት ነው። አሁን ምን እናደርጋለን? ዱቄት አለኝ ማለት ነው። ዱቄት በስመ አብ ወመንፈስ ቅዱስ ከዛ ቤኪንግ ፓውደር አንድ ማንኪያ፣ ትንሽ አንድ ማንኪያ ማለት ነው። ያው ግን እንደመጠኑ እንትን ስለምትሉ እንደራሳችሁ ችግር የለውም። ከዛ ጨው ከዛ ትንሽ እንደዚህ እናማስለውና ምን እናደርጋለን? ይሄኛው ሌመን እና ብርቱካን ፈቅፍቄው ነው። ለምን ሽታው ደስ ይላል፣ ጠረኑ ከቫኒላው በተጨማሪ ደስ ይላል። ግዴታ ነው ቫኒላ፣ ግን ይሄም ሽታው ደስ ይላል። እና አሁን ምን አረግን? እርሾ አረግን፣ ስኳር አረግን፣ እንቁላል ሁለት አረግን፣ ወተት አደረግን ማለት ነው፣ ቫኒላ። ስለዚህ ጨው፣ ቤኪንግ ፓውደር፣ ዱቄት አረግን። ከዛ ይሄኛው ከሊጡ ጋር አብሮ ሊጥ ሳይሆን ከዱቄቱ ጋር እንዲሆን ማለት ነው። ከዱቄቱ ጋር ነው አብሮ መግባት ያለበት መጀመሪያ አይደለም። ማንኛውም ነገር ሊጥ የተባሉ ነገሮች፣ ለዳቦ የሚሆኑ ነገሮች፣ የዳቦ ዘሮች መታሸት በደንብ ይፈልጋል። በደንብ ሽት አድርጉት። ከዛ እናሸዋለን ማለት ነው። እያሸን ደግሞ አብረን እናያለን ማለት ነው። አሁን አሻናው ማለት ነው። አሁን ምን እናደርጋለን? የገበታ ቅቤ ማለት ነው። ትንሽ አንድ ማንኪያ፣ ያው ዘይት ስለሚጠበስ ብዙ ዘይትም ብዙ ቅቤ ብዙም የገበታ ቅቤ አያስፈልገውም። ትንሽ እንደገና ትንሽ እናሸዋለን ማለት ነው እንዲዋሃድ። እንደዚህ ሆነልን ማለት ነው። እንደዚህ ሆነ ማለት ነው። አሁን ኩፍ ሲል እንገናኝ ማለት ነው። ይሄው እንደዚህ ሆነ ማለት ነው። ከዛ
ይሄ እንደዚህ መቆየት አለበት እዛ ፔስት ለምን እንዳይደርቅብን ስማ ካለ እንደዚህ አይነት ወረቀት እንደዚህ መቅደድ ማለት እንደዚህ ቆራርጠን እንደዚህ ማድረግ ማለት ከሌለ ምንም ችግር የለውም ምንም አይሆንም ከዛ ባላችሁ ሰው ባለው ነው ትልቅ ትንሽ የሳይዝ ምርጫ የእናንተ ነው ከዛ ሃይላንድ ክዳን እንደዚህ ሮጥ አርገሽ እንደዚህ አድርገን እችኛዋ የኬኩ የክሬም ማስተካከያ ናት። ቅርጽ ሁሉም ዳቦም ይሁን ምን ይሁን ሰው እንደ ምርጫው እንደ ፍላጎቱ ነው ማለት ነው። እንደዚህ ያረግን ባስተካከል ማለት ነው። ጨርሰን እንገናኝ ማለት ነው። ሰዎች ይሄው አሁን እንደዚህ ኩፋለልን ማለት ነው። አሁን ይሄው ከዛ ከፈለግን እንደዚህ አድርገን እስማው ተስከዱስ እሳቱ በጣም መጋለም የለበትም። መካከለኛ ነው መሆን ያለበት። ለምን ቶሎ ልብልብ አድርጎ እንዳያወጣው ከፈለግንም ከነ እንትኑ ከነ ቅባ ከነ ምንድን ነው ስሙ እንደዚህ አድርገን ከዛ ራሱ ነው የሚሄደው። ይኸው ከዛ የኛ ማውጣት ከዛ ይሄው ከነ ፌስታል ከሆነ ምንም ችግር የለውም። ከነ ወረቀቱ ይሆናል ምንም ችግር የለውም። ይሄ ምንም እንትን አይልም ራሱ ነው የሚወልቀው። ወዲያው ነው ራሱ ነው የሚወጣው ማለት ነው። ይቅርታ ስለ ድምጼ ትንሽ ጉንፋን ነገር ስለሆነ ነው። ከዛ እንደዚህ ያደረግን እንደዚህ ሲነ እንደዚህ በሽኳ ነገር ቀስ ብለን ይሄ
እንደዚህ እያደረግን ይኸው ቆንጆ ሆነዋል ማለት ነው። ይኸው እንደዚህ ሆነዋል ማለት ነው። አሁን ሁሉ እንደዚህ እያደረግን እናበስላለን ማለት ነው። አሁን አውጥተን እንገናኝ ቤተሰቦች። አሁን እንትኑ ይሄ ቾኮሌት ነጭ ቾኮሌት ነው። ይሄኛው ጥቁር ማለት የተለያየ ማድረግ ትችላላችሁ እናንተ ማለት ነው። እንደዚህ ትገቢ የተለያየ አይነት ማድረግ ትችላላችሁ እናንተ። ይሄው እንደዚህ እንዳደረኩት እኔ ማለት ነው። እዩት እንደዚህ ማለት ነው። ከዛ ይሄኛውም እንደዛ ማለት ከለር የእናንተ ምርጫ ነው። ብዙ አይነት ማድረግ ይቻላል። ፒንክ ከለር ብቻ መጨመር ነው እናንተ የሚጠበቅባችሁ። የፈለጋችሁ አረንጓዴ ይሁን ምን ይሁን ማለት ነው። ከዛ እንደዚህ ስታስገቡት እንደዚህ አድርጋችሁ ማውጣት። ይሄው እንደዚህ ማለት ነው። ይሄው እንደዚህ እያደረጋችሁ ማለት ነው። እንደዚህ ከዛ ምን እናደርጋለን? ከዚህኛው ከዛ ይሄኛው ከዛ ይሄኛው እንደዚህ ያረጋ አንድ መድገም ያቺ ስኳር ከዛ እንደዚህ ያረጋችሁ እንደዚህ ወደ ውጪ በቃ ብቻ ግን እናንተ እንደምትፈልጉት ዲዛይን እንደዚህ ይሄኛውም እንደዛ ቶሎ ብላችሁ ሳይረጋ ይሄው ትንሽ ሲቆይ ስለሚረጋ ማለት ነው። ከዛ በቀይ ደግሞ ከለር የእናንተ ምርጫ ነው። ብዙ አይነት ከለሮች ስላሉ መምረጥ በቃ እንደዚህ ዝብርቅርቅ ያለ ነገር ከዛ አንድ ቻት አሳያችሁና ይሄው ከዛ ይሄኛው የተለያየ አይነት ከለር ስላለው ይሄኛው እንደዚህ ሳይደርቅ ቶሎ ብላችሁ
ይሄው እንደዚህ በቃ በተለያየ እያደረጋችሁ እንደዚህ አድርጋችሁ ከዛ ጨርሰን እንገናኝ። ይሄው እኔ በአረንጓዴም በምንም በሁሉም በተለያየ አይነት ማድረግ ጨርሰን እንገናኝ ማለት ነው። የሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ይሄው ዶናታችን እንደዚህ ሆኖ ደረሰልን ማለት ነው። ሞክሩት፣ በጣም ቆንጆ ነው። ለልደት ይሁን ለምንም ለሁሉም ነገር ለቤትም ቢሆን ደስ ይላል እና ዘይት አትፍሩት። ዘይት የለውም ማለት እንደዚህ ጭምልቅ ምናምን የሚል ነገር አይደለም። እንዳሳየኋችሁ አድርጋችሁ ከሰራ ምንም አይነት እንትን የለውም እና ከለርም የእናንተ ፍላጎት ልጆቻችሁ እንደሚወዱት አይነት ከለር አድርጋችሁ ባለው ሰው በስኳር በተፈጨ ስኳርም ይሆናል። ግዴታ ቾኮሌት ብቻም አይደለም። ስኳርን ፈጭታችሁ ትንሽ ወተት ምናምን አድርጋችሁ እንደዛም ይሆናል እና እነዚህ ደግሞ እንደ ዲኮር የሰራኋቸው እነዚህ የውስጡ ይሄ እንደዚህ አድርገን በሃይላንድን እንዳሳየኋችሁ ያወጣ እነዚህ የወጡትን አብሬ ስለሰራሁት ነው። ከዛ እንደዚህ ሰራኋቸው ዲኮር እንደ ዲኮር ይሆናሉ ማለት ነው። ምንም ችግር የለውም። ያው ከዛ ያው በጣም ቆንጆ ነው። ይሄው ውስጡ ማለት ነው ብዙ አልደረቀም። ይሄው እንደዚህ ማለት ነው። ይሄው እንደዚህ ነው የሚሆነው። ይጣፍጣል። በጣም ነው የሚጣፍጠው። ዋው ነው በጣም ነው። አይን ራሱ ሲታይ ደስ ይላል እና ሞክሩት፣ ትወዱታላችሁ። አስተያየት ስለምትሰጡኝም አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ፣ አስተያየት ስጡኝ። ስለምትከታተሉኝ አመሰግናለሁ። ቻው